ጉንጬን ካልሆነ ምን ልትስመኝ ነበር ሐሳብህ? ይሄ ነው። እሺ ቀስ አድርገህ እንዳትጥለኝ። ልጅ ሟል እንዴ? ቆይ ለምንድን ነው የምትጎትተኝ? ውጭ እንድናወራ ፈልጌ ነው። ምን የተለየ ነገር ኖሮ ነው ውጭ የምናወራው? ቤዝ ተቀይመሽኛል አይደል? በጣም በጣም በጣም። እኔ እኮ ልስምሽ አልነበረም። አስቤው እኮ አይደለም ጉንጭሽን የሳምኩሽ በእውነት። እና ልትነክሰኝ ነበር ሐሳብህ? ቆይ ደግሞ ጉንጬን ካልሆነ ምን ልትስመኝ ነበር ሐሳብህ? በእርግጥ አስቤ የነበረው አንተ ባለጌ። ይኸውልህ እዚች ጋር እፉን አይነካምሽ፣ ደግሞ ሲያምር ይቀራል። ምንድን ነው የምታካብጁ? ይቅርታ አልኩሽ እኮ ምሬ ያለው። እሺ ሁለተኛ እንደዚህ አይነት ነገር እንዳይደገም። ደግሞ መሳም የምታስብ ከሆነ ምን አልሽኝ? አይ ወዲህ ነው። ለማንኛውም ሻንጣዬን ላስተካክል ልሄድ ነው። ቆይ ከታጠፉ ልብሶች መሃል ጃኬቴን አየሁት ልበል? አዎ አይተኸዋል። የሚሄድበት ቦታ ቅዝቃዜ ስላለው ከጠቀመኝ ብዬ ነው። እሱን ጃኬት እኮ በስጦታ መልክ ስገዢልኝ እኔ እንኳን ብጠይቅህ እንዳሰጠኝ ብለሽ ሕግ አውጥተሽ ነበር። እባክህ አንዳንድ ሕጎች ለሚወዱት ሰው አይሰራም። እና ትወጂኛለሽ? እንዳታስበው ወንድሜ። ምን እንዳታስበው ወንድሜ ነው ያልሽው? እማማ አንቺ ማለት ለሄኒ እህቱ ነሽ ብለውኛል። የእሳቸውን ቃል ደግሞ መጠበቅ አለብኝ። እሺ እኔ ወንድም። ተይ ግን በኋላ እንዳትጸጸቺ። ተይ። አልጸጸትም በፍጹም። ደግሞ ስማ፣ ለአንተ ሳይሆን ለአቤል ነው ስሜት ያለኝ። እሺ ይህ አቤል በሁለታችን መካከል እየገባ ቃየል እየሆነብኝ ነው። ግን እርግጠኛ ነሽ እኔና አንቺ ምንም የለንም? የለንም። የለንም? የለንም። የለንም? የለንም። በቃ እኔ ልሂድ።